ቤተሰብ እንዴት ናችሁ? ዛሬ ደግሞ የቴዳን መልስ የምንሰማበት ቀን ነው። በጥያቄያችሁ መሰረት እቺን ሚጥሚጣ ካልመለሰ ይበላል። ቴዳ እንዴት ነህ? አሎ አዶኒ ወይስ አቤል? አዶኒ። እሺ አማን ነው። እሺ ጥያቄ ካልመለስክ ትበላለህ። እንደምመልስ እርግጠኛ ነኝ። ከባድ ጥያቄ እንደማይወጡብኝ በጣም ባለሙሉ ተስፋ ነኝ። ያው ስለምተማመንባቸው አልበላም። በእውነት ሁሉንም ጥያቄ መልሳለሁ ብሏል። ካልመለሰ ሚጥሚጣ ተበጥብጦ ይጠጣታል ማለት ነው። እሺ ቴዳ የመጀመሪያ ጥያቄያችን ትክክለኛ ሃይማኖት ምንድን ነው? እሺ ያው ትክክለኛ ሃይማኖቴ ወይም እምነቴ እኔ የእስልምና እምነት ተከታይ ነኝ። ያው ሙስሊም ነኝ ማለት ነው። ብዙ ጊዜ በትክክለኛ ስም አያውቁኝም። ኡመር ጀማል እባላለሁ። ያው የእስልምና እምነት ተከታይ ነኝ። እሺ በእውነተኛ ህይወትህ እንዲህ ሰው አቃጣይ ነህ ወይ ተብላ? በጭራሽ ነው ነው። በእውነት በጣም በጭራሽ። በጣም ረጋ ያልኩ ሰው ነኝ። በጣም ረጋ እንዲሁም ይሄ እንደምታዩኝ ጨካኝ ምናምን ሳልሆን በየዋህነቴ ነው የምታወቀው። ሰዎች የሚያውቁኝ የዋህ ነህ እያሉ ነው። ይገርማቸዋል። በጣም የዋህ ነህ። ግን አዶኒ እኔ አሁን ለኦዲየንሶቼ መምከር የምፈልገው ነገር አለ። ምንድነው ካልኩኝ በጭራሽ እንደ እኔ የዋህ እንዳትሆን ማለት የዋህነት በጣም ሲጎዳ እንጂ ሲጠቅም አላየሁም። እና እንዴት ናችሁ? አማን ነው አለን አለን። አዎ አድናቂዎች ናቸው። እሺ በፍጹም የትኛውም ሰው አሁን ላይ የዋህ እንዲሆን አልመክርም። ምክንያቱም የዋህነት በጣም ሲጎዳ እንጂ ሲጠቅም ስላላየው ማለት ነው። ስለዚህ ሪል ላይፋችሁ ላይ በጣም ቆራጥ ይሄ እንዲህ እንትን ማለት ምናምን ህይወታችሁ ላይ ባይፈጠር ወይም ባታስገቡ እመክራለሁ። እሺ አዶኒዬ ቴዲን በጥፊ በልልኝ ተብያለሁ። ማን ነው እዚህ ግባ ምን ያለ ማናት እንዲህ ባይዋ በጥፊ በልልኝ ነው ያለችው አይደል? ላሹን እኮ ጥያቄ አይደለም። እኔ ጠይቃለሁ። ትዕዛዝ ደግሞ ያለ ጥያቄ ትዕዛዝ አለ። ትዕዛዝና ጥያቄ ያለያዩም ካሜራማናችን እኮ የሆነ ነገር ጠይቃኝ ያንን ጥያቄ ካልመለስኩ አይ መሽሁል አለባት ተበላል ባይዘው ይሄ ግንባሬን ወይም እንትኔን ክብሬን ማላስነካኝ ሰው ነኝ። በፍጹም እንዲህ በእውነት እንትን ላይ ሁላ ካያችሁኝ ቀረጻዎች ላይ ሁላ ካያችሁኝ ለእንትን ሁላ እንዲህ በጥፊ ምናምን መመታት በጣም የሚደብረኝ ሰው ነኝ እና ጭራሽ እንዲህ በጭራሽ አላደረገም። ስለዚህ የሚያስበላ ከሆነ ልክ አይደለም፣ ጥያቄው ልክ አይደለም። ጥያቄ አይስላል። በቃ እሺ ወደ ቀጣይ ጥያቄ ስንሄድ ቀድማ ካልሞተች ያኔ ቴዲን ለመሆን እገደዳለሁ። እሺ በህይወትህ እስካሁን ከተማርካቸው ሁሉ ትልቁ ነገር ምንድነው? ወይም ለአንተ ህይወት ትርጉም ምንድነው? በተረፈ በርቱ፣ ጎበዝ ናችሁ። በትልቅ በሲኒማ ስራ ምናምን እንደምትጠብቃችሁ ወዳችኋለሁ ምናምን ብላለች። እናመሰግናለን። አዎ ቆንጆ ጥያቄ ነው። አሁን ገና በሰል ያለ ጥያቄ ነው። እሺ በህይወቴ የተማርኩት ነገር ምንድነው? ህይወት ላይ ሁሉም ነገር አላፊ ነው ማለት አሁን ላይ የምንኖራቸው የምናያቸው ነገሮች የሚያልፉ ናቸው እንጂ የሚቀጥሉ ነገሮች እንዳልሆኑ ተምሬያለሁ። ያው ህይወት ለኔ ምንድነው ለሚለው ጥያቄ ደግሞ ህይወት አሁን ላይ ተደስተን እቺን ታይሟን አሁን ያለንባትን ታይም ተደስተን ማድረግ ያሉብንን ነገሮች አርገን የምናልፍባት ታይም ነችና ለኔ ህይወት አሁን ነው። አሁን እቺ ጊዜ ነችና እሱን ነው ልላት የምችለው። እሺ ወደ ቀጣይ ጥያቄ እናልፋለን። ወደ ድራማው እንዴት ልትመጣ ቻልክ? ወደ እንግዳም ወደ አርት ወደ አጠቃላይ እንደ አርት ማለት ያው ያደግንበት እንትን ይመስለኛል። እንደ ማንኛውም
የሆነ የአዲስ አበባ ሰው ያደግንበት የራሳችን እንትን አለና እኛ ደግሞ ያደግነው በጣም ይሄ ሶሳይቲው አርትን የሚወድ አርትን የሚያከብር አይነት ፋሚሊየር ሶሳይቲ ውስጥ ነው ያደግነው እና ቪዲዮ ቤት እያየን እና ቪዲዮ ቤቶች ነበሩ። በጣም የብዙ ሰው ሰፈር ውስጥ ካስተዋላችሁ ቪዲዮ ቤቶች አሉና እዛ ቪዲዮ ቤት ውስጥ ከትምህርታችን ጎን ለጎን ቪዲዮ እያየን ፊልሞችን እያየን ሲኒማን እያየን ያደግነውና እሱ እንትን መሰለኝ። እኔ ደግሞ እንትኔ በጣም ውድ ነበረ ይሄ ፊልም ይሄ ሙዚቃ እንትኖች ምናምን በጣም ያስደስቱኝ ነበረ። ብዙ ጊዜ እንደውም ስተኛ ጆሮዬ ላይ ኤርፎን አድርጌውላ የሚወስደኝ እንትን አለ። በጣም ይሄ አርት እንትን ስላለ ውስጤ ላይ ማለት ነውና ከሱ እንትን ይመስለኛል። ሌላው ምንድነው ቪዲዮ ቤት አይ ነበረ። ከዛ ጎን ለጎን ደግሞ ብራዘር ያኔ ቪዲዮ ቤት ይሄ ፊልም ምናምን የሚያከራዩበት እንትን የለ ከፈተና እዛ ደግሞ ኮንክ ፊልም ነው የምታየው። በቃ ቁጭ ብለህ ፊልም በጣም ብዙ ፊልሞችን ተከታታይ ሲሪየስ ሙቪዎችን ምናምን እናይ ነበርና እሱ እንትን እኔ ላይ ወደዚህ እንትን ለመግባት ሰበብ ሆኖኛል ብዬ አስባለሁ እንጂ የኛውን አብሶ ይሄ የሙስሊሙ ማህበረሰብ እንደዚህ አይነት እንትን እንድትደፍር አያደርግም። ካየነው በጣም ብዙ እንትን ላይ ፊልም እየሰራ ነው ምናምን ከተባለ በጣም ነው የሚያስጨንቀው አንድ ቤተሰብ ነው። እኔ እሱ እንትን መሰለኝ ወደዚህ እንትን እንድገባ ያደረገኝ ያ ነው። እሺ ወደ ቀጣይ ጥያቄ ስንሄድ ከእንግዳ ድራማ ተዋናዮች ሚስቴ ብትሆን ደስ ይለኛል የምትላት ሴት ማን ናት? የግድ አንድ ሰው መመጣ አለበት ተብላ ስንት ሴቶች ነው ያሉት? እንግዳ አራት መሰለህ? አራት እኮ ማግባት አንተ ረብ እንትን አትበል። አራት ሴት አልተባልክ ማግባት ይቻላል። ራስህ ግን አንድ ሰው ነው መምረጥ ያለብሽ። አንድ ብመርጥ ማን ናት? በእናትህ ጥያቄ መጣች። ይሄ የሚያስበላ መሰለኝ። በጣም ፈታኝ አይደል? ሌላ ከእንትን በላይ ሙሉ እንትኑ ክሩ ለኛ እንደ ቤተሰብ ነው። እህትም መሆን ይችላሉ፣ ሚስትም በጣም ብዙ ነገር መሆን የሚችሉ ሴቶች ናቸው ያሉት እኛ ክሩ ላይና እሷን ብቻ ብዬ መምረጥ አልችልም እና አንድ ነው ምረጥ ያለችኝ። ግን ብላ በቃ ሰው ማወቅ ይችላል። የመጀመሪያ አስበይ ማለት አንቺ ነሽ የመጀመሪያ አስበላችሁ። ስለዚህ አቤት እስከመቶ ጫውስቱ ተነስ ዲለም ብላት ይጣፍጣል። እየበላኝ እየጠጣ አይሽ ስለማረይታል የምንቃረም የምን ሚጥሚጣ ቃራው ይብሳል። በጣም ከባድ ማለት ከዚህ በኋላ ለመመለስ አሁንም ማዝም የጠየቀችኝ አግብተሃል ወይ? ወደ ቀጣይ ጥያቄ ስንሄድ አግብተሻል ወይ ታበሻል? ሲንግል ነው ሞክሩ። እሺ ከትወና ሌላ ስራ አለ? ሌላ ከትወና ውጭ ጎን ለጎን ምንድን ነው የምትሰራው? አዎ ግዴታ ነው። ያው የኛ ሀገር የሲኒማ ኢንዱስትሪ የታወቀ ነውና ኢንዱስትሪውን ላለመባል ያልበቃ እንትን ውስጥ ነው ያለነው። እዛ እንትን ላይ ሆነን በዚህ ስራ ብቻ መኖር በጣም ከባድ ነው። ጎን ለጎን በአካውንቲንግ ነው ግራጁዌት ያደረኩት እና አንዳንድ ወይ ጉዳዮችን ማስፈጸም አለ። ካወቁት ማስታወቂያዎች ላይ ምናምን ካዩኝ ፋስት ፔይ የሚባል ካምፓኒ አለንና እሱ ካምፓኒ ላይ እንደ እንትን ሆኜ እሰራለሁ። አምባሳደር ሆኜ እየሰራሁ። ከባድ ሰው ናት። እሺ ሌላስ? ንግድ ምናምን ይመስላል። ንግድ እንኳን እኔ ብቻ ይመስለኛል እንትን ሆኜ ሙስሊም ሆኜ እዚህ ንግድ እንትኑ ላይ ያልተቀላቀልኩት የንግድ እንትን ውስጥ የለውበት። ግን እንደዚህ ጎን ለጎን የምሰራው የራሴ ግል ስራ አለ። እሺ ከአቀጥሽ ወደ ጥያቄ እንሄዳለን። አካውንትህ ውስጥ ስንት ብር አለ?
ከሌለው ደገፍ ይደረጋል፣ ካለው ደገፍ ያደርጋቸዋል። ስልኩን አስቀምጥላቸዋል። ካለን አካውንቱን ፕራይቬት ነገር ግን እኮ ለዛ እኮ ነው ሚጥሚጣ የመጣው እኮ ካልመለስክ ልትበላ። ኦኬ አሳያለሁ። ከመብላትና ከመሰየት ኧረ አሳያለሁ። የምር ነው? አዎ እሺ መብት ነው። ወይ ከሌለው አካውንቱን ካለው ስልክ ቁጥሩ ይቀመጥላቸዋል። አዎ እሺ። ያው እንግዲህ እንትን አፕሊኬሽኑን ስለማልጠቀም በእንትን ነው ማሳየት። ደፋር ነው። አምጥቼ አሳያለሁ። ስንት አካውንት ግን አለ? ስንት አካውንት አለ? እሺ ወይ ይንገርና ይኸውና እዛ ጋር ስንት ፕሊስ አንግል በዚህ አይታይም። አካውንቴን አስቀምጠላችሁ የማትጠቀምበት አካውንት ነው። እሺ በቃ ብቻ ይሄን ያለው ባንክ አካውንት አስቀምጥላችሁ። ይሄንማ ድጋሚ አልበላም። ድጋሚ ምንም አይነት ጥያቄ ጠይቅኝ አላለቀም። እምረን ሌላ አካውንት አለ። ስንት አካውንት ነው? ያያችሁት ነው ጋይስ። በዚህ አጋጣሚ በቃ ባንክ አካውንት አስቀምጥላችኋለሁ። አዎ ያው ለአርቱ ነው ለእናንተ ስል እሺ ወደ ቀጣይ ጥያቄ ስንሄድ መጀመሪያ ሰላማችሁ ይብዛ። ሲቀጥል በትክክለኛ ህይወትህ ለሴት ልጅ ምን አይነት አስተሳሰብ አለህ? ሁለተኛ ጥያቄ የት ልጅ ሀገር ነው? የት ልጅ ሀገር አሁን ስላል አይደለም እንደዚህ ሳይሆን፣ ሁለተኛ ጥያቄ የት ልጅ ሀገር ነህ? አሁን ላይ ስላለችው ሀገር ምን ትላለህ? አሁን ላይ ከዛ ፍቅረኛ ወይስ ሚስት አለህ ተብሎ ቀጥላል። መጀመሪያ ስለ ሴት ልጅ ያለህን ክብር ንገራቸው። ያው እንደ ቴዲ አይደለም አሁን ላይ የምመልሰው እንደ ኡመር ሆኜ ስለሆነ በጣም ለሴት ልጅ ክብር ያለኝ ሰው ነኝ። ሴት ልጅ በጣም ነው የማከብረው፣ በጣም ነው የምወደው። ያው ሴት ልጅ ሴት ብቻ ሳትሆን ሴት ልጅ እህት ነች፣ ሴት ልጅ እናት ነች። በዛ እንትን ጄኔራል ስለማየው ለሴት ልጅ በጣም በጣም ክብር ያለኝ ሰው ነኝ። ሌላ ሁለተኛው ጥያቄ ምንድን ነው? የት ሀገር ልጅ ነህ? እኔ አዲስ አበባ ልጅ ነኝ። አዲስ አበባ ነው ተወልጄ ያደግኩት። የአዲስ አበባ ልጅ ነኝ። እሺ ፍቅረኛ ወይስ ሚስት አለህ ተብለህ? ፍቅረኛ ወይስ ሚስት? ቀደም ሚስት እንዳይለኝ ነበር። ከዛ ስለዚህ ፍቅረኛ አለህ ወይ ጥያቄ። ፍቅረኛ አሁን ላይ የለኝም። ፍቅረኛ የለኝም አሁን ላይ። ምክንያቱም እኔ ይሄ ፍቅር ምናምን የምንልበት ታይም ነው ብዬ አላስብም። አብሶ ደግሞ እንደ ወንድ ልጅ አሁን ላይ ከፍቅር ይልቅ ለፊውቸር ብዙ ነገሮችን ሰርቶ የራሱን ላይፍ ማስተካከል ያለበት ታይም ነው ብዬ አምናለሁ። እኔ አሁን ላይ እዚህ ኤጅ ላይ ሆነው የፍቅረኛ ምናምን የሚባለውን ነገር እንትን እንዲሉ አልመክርም፣ የትኛውም ሰው በእኔ ያለን ሰው። ምክንያቱም መስራት አለብን። ያው ያለንበትን ሀገር እናውቃለን። አሁን ላይ ካልሰራን ደግሞ በኋላ ታይም ነውና እንቆጫለን። ይሄ ፍቅር ምናምን የሚባለው ነገር ከብዙ ነገሮች ስለሚያዘናጋን ማለት ነው። ስለዚህ አሁን ላይ ፍቅረኛም የለኝም፣ ሌላም ሰው እንዲይዝ አልመክርም። የራሴ ኦፒኒየን ቆንጆ እንትን ላይ ነው ያ ስሩ ነው ብለው አዩ ሰርተህም ትናንት ነው የተለያየ ነው እና ስራ አላዋጣም ምንም ሞት ይችላል። yes አረ ከበድ ያለ ጥያቄ ጠይቁ። እንዴት ነው ነገሩ? እንዴት ነው? እኔ በጣም እየቀለሉኝ ነው እና ታክቲንግ ራጀን በስራ ላይ አጋጠመ። እሺ በስራ ላይ አጋጠመ አንተ ሪሊዝ
ኧረ ግድ የለም እኛ እንከፍላለን። እንከፍላለን እያሉ ነው ጋይስ። እሺ በስራ ላይ ያጋጠመህ ገጠመኝ ስራ ላይ የሚያስቅ ወይ የሚያስደነግጥ ምናምን አንድ ማትረሳው ማለት ነው? ቅርብ ጊዜ እዚሁ እንግዳ ድራማ ላይ ነውና በጣም እንትን ያለኝ መኩና ኑኑ ናቸው። በጣም እንትን እያላት ነው በጣም በጥፊ መቷት የወደቀችበትን እንትን መቼም ማረሰው። እኛ ወድቃ ለድራማው ምናምን መስሎኛል። እሷ ፌንት ትበልታለች ጋይስ። እና በዚህ አጋጣሚ መኩ ቀስ ብላ እየተባለ ያበረረው ጋይስ ፌንት ይበላችሁና ቀስቅሰናት ውሃ አድርገንባት ምናምን የተነሳችው እና ይሄን አጋጣሚ አረሰው። ሌሎች በጣም ብዙ እንትኖች አሉ። ቅርብ ጊዜ ያው በጣም ቅርብ። እሺ ወደ ሌላ ጥያቄ ስንሄድ በህይወትህ ምን ያስደስትካል? ከራስ ጸባይ ይሄንን ባስተካክል የምትለው አለ ወይ ተብላል። በህይወትህ ምን ያስደስታል? ምን ያስደስታል? ከዛ ይሄን ባስተካክለው የምትለው በራስ ጸባይ ማለት ነው። ኦኬ በህይወቴ ያው እዚህ ሙያ ላይ መሆን በራሱ በጣም የሚያስደስት ነገር ነውና የምወደው ሙያ ላይ በመሆኔ በጣም ደስተኛ ነኝ። ሁለት አብረውኝ ላሉት ሰዎች አብረውኝ ለሚኖሩት ሰዎች መድረስ ብችል በጣም ደስተኛ ሆናለሁና ለነሱ መድረስ የምችል ሰው በሆን እዛ እንትን ላይ ብደርስ በጣም ደስተኛ መሆን ይመስለኛል። ሌላኛው ያው ከፈጣሪ ጋር የምታሳልፈው ጊዜ አላህ እንትን ላይ የምትሆንበት እንትን በጣም ከምንም በላይ ደስተኛ የምሆንበት ጊዜ ነው። ሌላኛው ጥያቄ ከራሴ ጸባይ በጣም የራሴ እንትን ላይ ሁሌ የማስተውለው እንትን ኮንሲስታንሲ ላይ በጣም በቃ ችግር አለብኝ። አንድ ነገርን ይሄ የሆነ ነገርን ጀምሮ የመጨረስ እንትን በጣም ችግር አለብኝ። ዴዲኬት አልሆንም የሆኑ ነገራቶች ላይ ያንን ነገር ቋሚ አድርጌ ይዤ የመቀጠል ላይክ እንደ ስፖርት ሊሆን ይችላል። የሆነ የተለያዩ ነገሮችን ጀምሮ የማቋረጥ እንትን አለብኝ። እነሱም በቅርቡ ማስተካከላቸው ይሆናል። እሱም ይችላል። እሺ እንግዲህ ጥያቄ ደግሞ ወደ ተዋናይ እንድትሆን ያነሳሳፈዋል ማለት ከተዋናዮች ማለት ሮል ሞዴል ማን ነው? ሮል ሞዴል እኔ ግሩሜ ኤርሚያስ በጣም ለኔ ሞዴል ነው የምለው እንትን ነው እና በጣም ብዙ እንትኖችም ሲያወሩለት ሰምቻለሁና ኢነርጂው በጣም ደስ ይላል። ስራ ላይ ያለው እንትን ኢቭን ፊልም ሜከሮች ራሱ አሉና ከሱ ጋር ስንሰራ በጣም ደስ ይለናል ነው የሚሉት። ግሩሜ የሆነ ነገርን ጀምረን እንድንጨርስ ማድረግ የሚያስችል ሰው ነው። ብር አጥሮን ሁላ ብዙ ነገሮችን ከቨር የሚያደርግ ስራው ላይ የሚገርም እንትን ያለው ብቃት ያለው ሰው ነውና ለኔ እሱ ሮል ሞዴል ነው ግሩሜ። እሺ በዚህ አጋጣሚ ደግሞ አብሬው እንደምሰራ በጣም እርግጠኛ ነኝ። ከግሩሜ ጋር አንድ ቀን እንደማሳካው። ወደ ቀጣይ ጥያቄ ስንሄድ ያንተ የምርጥ ጊዜ የምን ጊዜ የምርጥ ጊዜ አክተርና መቼም ሲተውል እንዳላይ የምትለው አክተር በታሪክ መመለስ ካልፈልግ ከመለስ ያው የምርጥ ጊዜ አክተሩን ተናግሬያለሁ። ያው ግሩሜ ኤርሚያስ ማለት ነው። ትወና ሲተወን እንዳላይ ወርቅ እንዴት ተዋናይ ሆነ ብለህ የምትለው ማለት አይ ያው የሚሞክረን ሰው እናበረታታለን እንጂ እንዳናየው አንልም እኮ በቃ ተዋናይ መሆን የለበትም የምትለውን ሰው ምረጥ ወይ ደግሞ የለም ከሌለ ይኖራል እንጂ ለጭራሽ አለ ተው ለኔ የለም። አዎ በእውነት ያለ መብላት አየዋ የለም ማለት አልችልም። ከሌለ እንዴ ቤላ ይችላል ቢታውን ብዬ ማየትም አልፈልግም። በቃ ሲተውን ማየት አልፈልግም። የለም ታው እሺ ያለ መብላት ነው ግን እሺ ያንተ የምን ጊዜም ምርጥ ፊልም እና ያንተ የምን ጊዜም ቀፋፊ ፊልም እኔ ጠያቂ ምን ነው ራስ ጠያቂ ምን ይላል? የምን ጊዜ ምርጥ ፊልም የምን ጊዜ ምርጥ ፊልም እና ቀፋፊ በቃ አላ ከአማርኛ ፊልም ነው። ከአማርኛ ፊልም
እንትን ያው ላምባ በጣም ለኔ ጸዴው ፊልም ነው። የግሩም እንደሰው ሌላው የሶሚክ የሰው መሆን ከግሩም ጋር የሰራበት ምርጥ ፊልም 8 የመጀመሪያው ፊልም 862 ምናምን በጣም ጸዴ ነው ፊልም። የመጀመሪያው ፊልም ሆኖ በዛ ብቃት መስራት መቻሉ በጣም ያስደስተኛል። አዎ በጣም ጸዴ ፊልም ነው። የኔ ምን ጊዜም ቀፋፊ ሙቪ ሞክራለሁ። ሞክር ሰው እንዳትል ሞክር ሰው ማለት አልችልም። አለ እንዴት ተተው አለ በቃ አለ በጭራሽ ፊልምን እኔ እንትን ሆኜ በጣም አስቀያሚ ነው ልል አልችልም። ምክንያቱም ምን ያክል እንደሚለፋበት እናውቃለን፣ ምን ያክል እንደሚደክሙበት እናውቃለን። የሚወጣው ገንዘብ አለ፣ ወጪው ስንት ነገር ሳይተኛ መታደሩ ምናምን እንደ አርተ ሰው የተሰራን ስራ ቀፋፊ ነው ልል አልችልም በጭራሽ። እሺ ወደ ቀጣይ ጥያቄ ኡፍ እንኳን አመጣህልን። ፈርስት ኪስ በስንት ዓመትህ ነው? ታበላልከው እዚህ ጋር ጠየቀው ጥያቄ ልጅ አለ የሚያየው። አይ ካሜራማኑም ልጅ ነው። 18 ፕላስ ነው የሚጠቀቀው እንደዛ። ካሜራማኑም ልጅ ነው። አንተ ጆሮ እንድፈል ኧረ በደንብ ነው ገና ሳኒ ጋብስሽ። አይ እኔማ ግድ የለም አይደል? እሺ ወንድ ልጅ ይጎራረሰው ማለት ነው። አይ ብዙ ጸዴ አሁን አስበላው ከስንት ልፋት በኋላ እንዲህ አያቃጥልማ። ከአንድ ጥያቄ በኋላ ይመልሳል። እንትን ውሃ ይጠጣል። እሺ ራሱ ጥያቄ ነው። ከዩቲዩብ አክተር ክራሽህ ማን ነው? ዩቲዩብ ላይ ከሚሰሩ ሰዎች ማለት ክራሽ አለሽ? ማንም ክራሽ የለም ዩቲዩብ ላይ? እሺ እንደ ኦልስ ሳያት ደምሴ በጣም ከድሮም ጀምሮ ልጅ እያለሁ ጀምሬ በጣም የምትመቸኝ አክትረስ ነች። ሚዚሽያን አክትረስ ሳያት ደምሴ። በቃ ቀጣይ ቦታ ደግሞ እንቀይር። ትንሽ ሚጣው ምናምን ሞቆታል በጣም ክያለሁ እና ውሃውን ከከለከላችሁ ቢያንስ ንፋስ እየተቀበለን ብንጨርሳቸው ባይ ነኝ። እሺ አሁን ደግሞ ያደርግን ነው ምን ጠይቀው ማለት ነው። ቆንጆ አየር ነው። ያበደ ነው። ስማ ከተማችንን እያየን እሺ ስለ ኤክስ ንገረን። ስለ ኤክስ ንገረን ማለት በምን ተጣላችሁ? አይ ኤክስ ኖሮኛ ያውቃል። ፍቅረኛ ኑሮ ያውቃል? እርግጠኛ? አዎ በደምብ ፍቅረኛ ኖሮኛ ያውቅም ብሏል። ሳክሲው ምንን አላውቅም። እሺ በመስራት የምትጸጸትበት ነበርኩኝ ካሉ የሱ ፍቅረኛ ነበርኩኝ ካሉ ኮሜንት ያርጉ። በቃ የሱ ፍቅረኛ ነኝ ነበርኩ የሚል ካለ ኮሜንት ላይ ደቅ ያድርጉ። ከዛ ውሸቱን ከሆነ ድጋሚ እንትን እንለዋለን። ኧረ ምንም ችግር የለም። እሺ በመስራት የምትጸጸትበት ፊልም አለ ወይ ተብላ እንዳትዋሽ። ስለሰራሁት ተው ይኖረን ነው። ያን ያክል የሰራሁት ብዙ ፊልም የለም። አንድ ሁለት ደግሞ እስካሁን ኧረ በጭራሽ ተው ከመስራቴ በፊትም ስለማይ እንትኑ የምሰራውን የማይሆን ነገር ሰርቼ አላውቅም። እስቲ ኩኝ የለም በጭራሽ የለም። እሺ መብቱ ነው። እሺ ስንት ዓመት ነው? ቀጣይ ጥያቄ ደግሞ ወደ ስንት ዓመት ነው ተብላ ስንት ዓመት ነው? 1991 ህዳር 29 ላይ የተወለድኩት። ያው እንግዲህ ይድረሱበት እነሱ። ስንት 1991 ህዳር 29 1991 ህዳር 29 ነው የተወለደው ብሏል። ስንት ዓመቱ ማለት ነው? ቤላ 1991 ኧረ ለነስታቸው እንጂ ይድረሱበት እንጂ አንተ እድሉን ስጣቸው ለነሱ። አየዋ ራሱ እንደ ልጅ እያየ ነው። ኧረ በጭራሽ እድሜንም አለ እንዴ? እሺ እንደ ሲት ወንድ ልጅ ሆነን እድሜን ደብቅ። በቃ እሺ መችክ 1991 ነው የተወለድኩት ህዳር 29 ህዳር ከበድከኝ። እሺ አሁን 22 ከሆነ ያው ካልኩሌት አድርጉት ብዬ እኮ በቃ እሺ እነሱ ካልኩሌት አድርገው ግን ማለት በእርግጠኝነት ነው እሱ 27 ምናምን ቢሆነው ሳክስ ከሆነ ብቻ እስኪ ኮሜንት ላይ ጻፉት ጋይስ። እኩያው አረገኝ ጋይስ፣ እየሰማችሁ
ህዳር 9 እናንተ 1992 እና የእሱ በአንድ ዓመት የምታንስ በጣም ታናሾቼ ናቸው። በአንድ ዓመት ማለት እኮ ነው። በጣም ልጆች ናቸው። እሺ ይመቸው። እድሉን ስላገኛችሁ ከኔ ጋር የመስራት እድሉን እሺ ይመቸው። ግን እኔ በእርግጠኝነት አንተ 27 28 ጠብቀኝ። ተው እንዳልክሽ። እሺ ምን ያህል ፊልም ሰርተሃል? በቁጥር ካወቀው ምን ያህል ፊልም ሰርተሃል? ድራማ ፊልም ከሆነ አንድ ላይ አጠቃላይ ኧረ ቢያንስ እስከ 10 ምናምን ፊልሞች እንትና ድራማ ፊልም አንዴ ኮረስ ሆኜ ነፍሱን ይማረውና ከባባ ጋር ሰርቻለሁ። አንዴ በጣም ከምወደው አክተር ጋር ታሪኩ ባባ ከሱ ጋር አንድ እንትን የመስራት እድሉን አግኝቻለሁ። በቃ ድራሞች ምናምን ዩቲዩብ አንድ 10 ስራዎችን ሰርቻለሁ። አንድ ሪኮመንድ የምታደርጋቸው ፊልም አለ አሪፍ ብትል? የመጀመሪያ ሳባ ላይ መሰለኝ የጀመርኩት። ሳባ ቆንጆ ድራማ ዩቲዩብ ላይ ተከታታይ ድራማ ሳባ። አዎ ቲያብ ሲኒማ ላይ እሺ ሳባ የሚል ነው። እሺ ከበድ ያለ ጥያቄ፣ በወር ስንት ሰርተሃል? በወር ስንት ትሰራለህ? በወር ገንዘብ ኦኬ ስንት ሜክ ታደርጋለህ? በወር ስንት ሜክ ታደርጋለህ? በወር ሜክ የማደርገው ያው አርቲስት እኮ የታወቀ ነው። አብሶ እኛ ሀገር ላይ የአርት ሰው ስትሆን ፋሽን እንጂ እንትኑን አይደለም የምታስበው። ያው የአርት እንትኑ እርካታው ይሄ አብረ ፋሚሊየር ነው የምትሆነው ከነሱ ጋር አንድ ላይ ብዙ ነገሮች የምታሳልፋቸው ነገሮች ናቸው። ክፍያና ይህን ያክል አስደሳች አይደለም። ገና እያደገም ያለ ሲኒማ ስለሆነ ኢንዱስትሪው እያደገ ስለሆነ ገና ግን ወጣ ያርግች አትቆጣ እንጂ ቤት እንዴት እንደገላመጠች። እሺ እንደዛ እና ስለዚህ ትንሽ ነው አትናገር ማለት እንትን አይደለም። ከክፍያው በላይ ያው ክፍያችን የምናገኘው እንትን የሰው ደስታና እኛ የምናገኘው እርካታ የአርሶ ነገሮች። እሺ ምን አይነት ስልክ ነው የምትጠቀመው ተብለህ? ስልክ አይፎን ቅርብ ጊዜ ነው ያዝኩት ጋይስ፣ ሰሞኑን ነው ያዝኩት። አይፎን 13 ፕሮ አፕዴት ባረገው ይሄን ስልክ በጣም ቆንጆ ነገሮችን ይዤ እንደምመጣ እርግጠኛ ነኝ። ግን እቺም ከበቂ በላይ ነች፣ በጣም ከበቂ በላይ ነች። 13 ፕሮ አይካሽ የማስክ። እሺ ሌላ ደግሞ ጥያቄ ምን አይነት ሴት ማግባት ትፈልጋለህ? አላ ቢሆንልህ ፈልጋት ታጋም ግን ቢሆንልህ እንደዚህ በቃ አላ ቢኖራት ምናምን ደስ ይለኛል። በቃ ምኞት ማለት ኢፍ ቢሆን ያው ይሄ እንዳልከው የፈጣሪ እንትን ነው። ፈጣሪ ሲመርጠለም እንጂ አንተ መርጠው እንትን የምትለው ነገር አይደለም። ግን ደግሞ ያው እንደ ሰው ፍላጎቶች አሉ፣ ምኞቶች አሉ። እንደኔ ያው የምመኘው ቤቷን የምትወድ ያው ቤት ሲባል ያው ታውቃለህ የመስራት ፍላጎቱ ያላት ስራ ላይ ጠንካራ የሆነች ሴት በጣም ታስደስተኛለች። እሺ በቃ ታው ከሰራችና ቤቷን ከወደደች በኋላ እሺ ሌላ ደግሞ ከበድ ጥያቄ ነው ግን ብትመልስ ደስ ይለኛል። ከሴት አካል ይበልጥ የምትወደው ምናምን የትኛው አካል? ኦኬ የሚማርከው ምናምን ሌላ ነገር እንዳታስብ። ከሴት ልጅ በጣም የምትወድላት ማለት ይበልጥ አካሏን ከሴት ልጅ እኔ አሁን ፊት በጣም ደስ ይለኛል። የሴት ልጅ ፊት በቃ ፊቷ ቢያምር ከፀጉሯ በቃ ከዚህ በላይ ነው። እኔ ብዙ ጊዜ ከአንገት በላይ ሴት ልጅ ሰዎች በጣም እናስበላው እንዴ ከአንገት በላይ ነው የምወደው ማለት። አይ አንተ ደግሞ ተመሳሳይ ማድረግ አይቻልም። እኔ አይንና ከንፈር ደስ ይላል። አይንና ከንፈር ለምን ግን ለምን ይባላል እንዴ? ምክንያት አይደለም። ለምሳሌ ፀጉሯን ታየው በቃ ይሆናል
ያ ፊቷን ደግሞ እኔ ብቻ አለኝ አይኗ ይስበኛል። የሴት ልጅ አይን ላይ በጣም ፓወር አለ ይባላል ጋይስ። በጣም የአይን ፓወር ምንም ነገር መቆጣጠር ይችላልና አይን ላይ ያለው ፓወር ሴት ልጅ ላይ በጣም ደስ ይላል። እሺ አይንና ከንፈር ብሏል። አይንና ከንፈራችሁ የሚያምር ሰዎች እያስገባችሁ ጋይስ ቲቪያችሁ ኮሜንት ላይ አድርጉለትና ማለት ነው ስልካችሁ ምናምን አውሩት። እሺ በህይወትህ አሳክቼዋለሁ ብለህ የምታስበው ነገር? አሳክቼዋለሁ አይ ገና ያው አይ በተበስሱም ግን አሁን ላይ ጅማሮ በራሱ ስኬት ነው። አሁን እየጀመርኩት ያለሁት ይሄ ወደዚህ እንትን መግባቴ ወደዚህ ሙያ መግባቴ በራሱ አንድ ስኬት ነው ለኔ። ወደፊት ግን በጣም ብዙ ማሳካት የምፈልጋቸው ነገሮች አሉ። ፊልም ሜኪንግ ላይ መስራት እፈልጋለሁ። በጣም ፊልም ሜከር መሆን እፈልጋለሁና እሱ ላይ አልደረስኩም። ግን ደግሞ ያው በፕሮሰስ አይደል ሁሉም ነገር ቀስ በቀስ አሳክቻለሁ የምታስበው? አዎ ከጀመርክ ስኬት ነው። መጀመር በራሱ አንድ ስኬት ነው። ወደፊት ደግሞ እዛው ቦታው ላይ ስንደርስ እሺ ትልቁ ህልምህ ምንድን ነው? ለምሳሌ ባለም ላብራራሽ። ለምሳሌ ከቤላ ሞዴው ለምሳሌ እንትን በቃ እናት አባቱን አምጥቶ በቃ ዘላለም ማለት ማኖር በቃ ትልቁ በቃ የህይወቱ በጣም ትልቁ ህልሙ እሱ ያንተ በቃ ህልም ማለት እንዴት ነው ታስብ? ከእናቴ ጋር ሀጅ ማድረግ ቦታው ላይ መገኘት በጣም የኔ ምኞቴ ነው። ትልቁ ምኞቴ እሱ ነው። አላ እናትና ሀጅ ማስራ አንድ ላይ ከእናቴ ጋር ሀጅ ነው አሁን ላይ። ከዛ ደግሞ እሱን ካረኩ በኋላ ደግሞ ምኞቶች አሉኝ፣ በጣም ብዙ ምኞቶች። የሰው ልጅ ምኞቱ ብዙ ነው። ምኞት ትቀድመሃለች አትደርስባትም ይባላል። በቃ ብዙ ይመኛል የሰው ልጅ። አንዱን ካሳካም በኋላ ደግሞ ሌላ አለ ያሳካል። አሚን። ትልቅ ምኞት ነው። አዎ ትልቅ ስትሆን ምን ነው አሬ ምን ገላኝ ነው ስትሆን ካሜራ ላይ ግን እሺ እንትን አሁን አይላችሁ ካሜራማናችን ማለት እንደዚህ እየሄደ ነው እየቀረጸ ያለው። ዋው አዎ ያምሬ ነው። አያችሁ ሳቢለ በጣም ቴንክ ዩ ጋይስ የኔ ጌታ አመሰግንሻለሁ ወንድሜ። ያምር በጣም 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 ትልቅ ሰው ነው። እሱም ኢንተርቪው ለኔ ብሎ ምናምን የመጣው ምናምን ብቻ አመሰግናለሁ ዘመን። ኧረ በርታልኝ። ምንም እኮ የምንደጋገፈው ነገር ነውና በጣም ነው ደስ ያለኝ ስለጀመርክ እና በምንም አይነት ሁኔታ ከጎኑ ልሆን እኔ ዝግጁ ነኝ። እንደኔ እናንተም አግዙት፣ በደንብ ሰብስክራይብ አድርጉለት፣ ሼር አድርጉለት። ቆንጆ ነገር ነው የጀመረውና እና ዩቲዩብ ቻናል ልሽ ምሰኛል? አዎ እንገራችሁ አለኝ። እኔም ስለተፈቀደልኝ በጣም ነው የማመሰግነው። ወገኛ ድራማ ይባላል ጋይስ። ሊንኩን ያው ከፈለጋችሁ ያስቀምጥላችኋል። ኮሜንት ያደርግና ፒን ያደርግላችኋል። ኮሜንት አደርግላችኋለሁ እኔ። እየገባችሁ ሰብስክራይብ አድርጉ። ቆንጆ ነገሮችን ይዤላችሁ እመጣለሁ። በጣም አሪፍ ነገሮችን ለየት ያሉ ነገሮችን ይዤ ለመምጣት በዝግጅት ላይ ነኝና በቻላችሁት አቅም ሰብስክራይብ አድርጉልኝ። ስለምታረጉልኝም በጣም አመሰግናለሁ። ቴንክ ዩ። አይ እና የቤላንም ዩቲዩብ እንትን አስቀምጥላችኋለሁ። አሁን በቅርቡ ምናምን መጀመሩ አይቀርም ምናምን እና ሰብስክራይብ ያደርጋችሁ ምናምን ጠብቁ። ፒን አደርግላችኋለሁ። እባካችሁ ሰብስክራይብ አድርጉ። እኔንም አድርጉ። ያ በደንብ አድርጉት። እኔንም አድርጉ። አባቲዩ በጣም ጸዴ ዩቲዩብ ነው። ከአክተሮች ጋር ቆንጆ ነገር አሪፍ ነገር ይዘንላችሁ እንመጣለን። ቴንክ ዩ። በጣም ወዳችኋለሁ ምናምን ብቻ ስለምትወዱ እናመሰግናለን። ቴንክ ዩ። ይመቻችሁ። እናመሰግናለን ጋይስ። እናመሰግናለን።